የተከበራችሁ የዞን ደጋፊ የህብረት አመራሮችና ባለሙያዎች፣ የተከበራችሁ የወረዳ አመራሮች፣ የተከበራችሁ ጠቅላላ መንግስት ሰራተኞች፣ የተከበራችሁ ጥሪ የተደረገላችሁ ህፃናትና የማህበረሰብ ክፍል ተወካዮች፣ በቅድሚያ ህዳር 22 የዓለም ኤድስ ቀን ታሳቢ አድርገን የጠራነው ውይይት ላይ ስለተገኛችሁ በወረዳው ጤና ጽሕፈት ቤትና በአስተዳደር ምክር ቤቱ ስም ልባዊ ምስጋናዬን አቀርባለሁ። ኤችአይቪ ኤድስ ትናንትም በብዙ ያወራንለት ትኩረት የነፈግነው የስርጭት አቅሙን ያልቀነስ ነው ከህብረተሰባችን የጤና ስጋትነት ያላወረድነው የሰው በሽታ ነው። እኛን አመለካከትና ንቃተ ህሊና ከፍ ብናደርግ የህብረተሰብ ጤና ስጋትነቱን የምንቀንስበት አቅምና ችሎታ እንዳለ ከአሁን በፊት የተሰሩ ስራዎች ምስክሮች ናቸው። በመሆኑም ይህ በሽታ የእኛን ስነ ልቦና የሚሰልል፣ ስንዘናጋ የሚጠነክር፣ ስንነቃ የሚኮስስ፣ አትንኩኝ ባይነት የሚያጠቃው መድኃኒት አልባ የሆነ ልዩ ባህሪ ያለው ሰዋዊ በሽታ ነው። ስለዚህ ሁሌም በንቃት ልንከታተለው የሚገባ በመሆኑ ከኛ የሚጠበቀውን ለይተን መምከር አስፈላጊ ስለሆነ የዛሬ መድረክ አመቻችተናል ማለት ነው። ስለሆነም በየዓመቱ የዓለም ኤድስ ቀንን በልዩ ሁኔታ ህዳር 22 እናከብራለን። ይህ ቀን በዓለም ለ38ኛ ጊዜ በኢትዮጵያ ደግሞ ለ37ኛ ጊዜ ይከበራል። ይህን ቀን ታሳቢ ሆኖ እንዲውል የተፈለገው ዋናው ምክንያት እንደ ወረዳችን አሁን ላይ በሽታው በሰው ልጆች ሁለንተናዊ እንቅስቃሴና የመኖር መብት የሚነፍግ እንዳይሆን፣ ሁለተኛው የህብረተሰብ ጤና ስጋትነቱ እንዲወርድ ወይም እንዲቀንስ፣ ሰው በግሉም ይሁን በሕክምና ተቋማት ተመርምሮ ራሱን እንዲያውቅ፣ በዚህ በሽታ በቀጥታም ይሁን በተዘዋዋሪ ጉዳት የደረሰባቸውን የማህበረሰብ ክፍሎች ተቀናጅተንና ተደጋግፈን እንድናግዝ እንድደግፍ፣ ተቋማት ወርሃዊ ውይይትና የአቻ ለአቻ ምክክር እንዲያደርጉ ለማስቻል በአዋጅ የተፈቀደ 2% የመንግስት በጀትን የመያዝና የመጠቀም ግዴታ ለመወጣት እና ሌሎችም ማህበራዊ ኃላፊነቶችን ለመወጣት የሚያስችል የምክክር እና ውይይት ለማድረግ ስለሆነ በዚህ ወቅት በዛሬ ቀን በሚቀርቡ 2 የመወያ ሰነዶች ላይ ሀሳብ አስተያየት ሰጠን ተመካክረን የምንለያይ ይሆናል ማለት ነው። መልካም የውይይት ጊዜ፣ መልካም የምክክር ቀን እንዲሆን እና የመልካም ህዳር 22ን ታሳቢ ያደረገ የኤችአይቪ ኤድስ